አዎ ጠፋ። ማን ትለኛለህ እንዴ? ይሄ ባለቤት አለ አከለ ጠፋ። አሎ አከለ እኮ በሚገርም ሁኔታ ጠፋ። አዎ ጠፋ። የቁሙን እንኳን 10ኛ ዓመት በዓሉን ሄሎ 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 ኧረ ተጨንቄያለሁ። አከለ እየጠፋ እኮ እህቴ አከለ ጠፋ። ኧረ ተጨንቄያለሁ። አይ ገጠመኝ ነው ታውቃ። አከለ እየጠፋብኝ እህቴ ጠፋ። እህቴ አንድ ማስታወሻ የጠፋ። እስቲ እሺ አመሰግናለሁ። እሺ አንዴ ዝም በይልኝ ያልኩሽ ማለት ነው። እዚህ አስቸኳይ ፐርሚሽን ብሬና ለዝም በይ። ያው እንግዲህ እንዳልተለመደው በከተማችን ውስጥ የተለያዩ ወንጀሎች ይሰራሉ። በጣም ማጠፊ እንዳልጠረቀምሽ ዝም በይ አልኩሽ አይደል? ምን ትላለች? ያው እንግዲህ በከተማችን ውስጥ የተለያዩ ወንጀል ይሰራል። ትኩረቱን ያደረገ ዝርዝሩን በኋላ መለስበታለሁ። የት ብዬ ልፈልግህ አክዬ? የት ብዬ ልፈልግህ? የኔ ባል የት ብዬ ልፈልግህ? ወይዘሮ ሙሉ ለምን ወይ በዘፈን አታደርግለትም? የታላኪ የታል ባሌ የታል ሄጄ እንዳልፈልገው ብላችሁ ይመጣል። ከተማው ጠባብ ነው ቀኑ ቢጨልም አክዬ ጠፍቶብኝ ችዬ ዝም አልልም። ሙሉ መርማሪ ጠፋ እንዴ? አንቺ አልጠፋሽም። የጠፋው ባለቤትሽ ነው። አንቺ አልጠፋሽም። አይ ባሌ የፊትም የኋላም የግራም የቀኝም የመሃልም ጭምር ሙሉ ክብ ስልጣን ያለኝ አስማማ አስመላሽ ይባላል። አረሳሽኝም አይደል? ሙሉ የምጠይቅሽን ጥያቄዎች በብርሃን ፍጥነትና በጨለማ ፍጥነት ቶሎ ትመልሽልኛለሽ። እሺ መርማሪ ስምሽ ሙሉ ስም አይደለም እንዴ? ማለቴ ከናባትሽ ሙሉ ተስፋዬ። ሙሉ ተስፋዬ። እሺ ስራሽ? ጽዳት ነኝ። መቼም ከቆሻሻው ጋር አብራ ጠረገችው አትሉኝ እንዴ? ወይዘሮ ሙሉ እንዴት ነሽ? ደህና ነሽ ወይ? ቤተሰብ ሁሉ ሰላም ነው? ባለቤትሽስ ማለቴ ማዳያትሽስ የት ጠፍቶ ነው? ቀልድ ነው ያዝከው መርማሪ። ባለቤቴን እንጂ ማዳያቴን ለመፈለግ እኮ አይደለም የመጣሁት። አስማማው አስመላሽን ነው ቀልድ ነው እንዴ ያዝከው? ደከመኝ፣ አሁንም ደከመኝ ሳልል ህዝቡን ላገለገልኩ ህዝቡ እንደዚህ ሊለኝ ይገባ ነበር ወይ? ስለምን ህዝብ ነው የምታወራው? ሙሉ አንቺ እኮ ማለት የህዝብ ማሳያ እኮ ነሽ። አንዷ ናሙና እኮ ነሽ። ያጎረሳችሁን እጅ ነካሾች ማለቴ የመረመራችሁን እጅና ምላስ ነካሾች ባንዳዎች ነው። ታዲያ ማን መርማሪ? ምን አይነት ስም ነው? ምን ስሜ ጠፋሽ? መርማሪ ተስፋ እንደው ውሽ ጠፋሽ? ስሜ ጠፋሽ? ስሜ ጠፋሽ? አምጫት
መርማሪ ተሰማነ እንደው ይሄስም እኔን ተሰማ በህግ አምላክ በህግ አምላክ ሰው ሳሳድባሽ በህግ አምላክ ሰው ስማማ ተረጋጋ በህግ አምላክ በህግ አምላክ ብያለሁ በህግ ጭንቅላታ በህግ አምላክ ብያለሁ እሺ ሃሎ ለምን መታችሁ አትወስዱልኝም ከመሞቷ በፊት መታችሁ ሰዷት አዎ ወራ መታችሁ ሰዷት ስለ ህግ ለኔ ያስማሙ አስመላሽ ስለ ህግ እሺ ጋሼ እንዴት ዋልክ? እንዴት ዋልክ? ደህና ዋልክ? እግዚአብሔር ቅድም እኮ አጣደፈች በጣም ይታለሽ ቅርቃላ መሰለች። በጣም አመሰግናለሁ። በከተማችን ሰሞነኛ አሳሳቢ የሆነው ጉዳይ ሰው ድንገት ከቤቱ ብን ብሎ መጥፋቱ ነው። ለዚህ ደግሞ አከለ ሁነኛ ማሳያ ነው። አከለ ለምን ጠፋ? አከለ ምን ሆኖ ጠፋ? እንዴት ጠፋ? በማይታወቅበት በዚህ ሁኔታ ላይ እኔ ያለኝን የምርመራ ጥበብ በመጠቀም በርብሬ ሰርስሬ ጠርጥሬ አከለ ቢጠፋም ይጥፋ ብዬ ችላ ሳልል የአንጎሌን ሐሳብ በመጠቀም ሁኔታዎችን ከነባራዊ ሁኔታ ጋር በማመሳከር አከለን እየፈለኩ እገኛለሁ። ምርሰራው ይቀጥላል ማለቴ እምሰራው ይቀጥላል። አመሰግናለሁ። እሺ እኔም አመሰግናለሁ። አረ ሊገለለው ድረሱልኝ። ማንም የሚደርስልኝ የለም። ላንቃ ለምን ትቀዳለህ? ሙሉ ምንህ ናት? ምንም አይደለችም። እና እንደዛ ነው የሚባለው? ጥሩ፣ በጣም ጥሩ፣ እጅግ በጣም ጥሩ። ስሜ ማስረሻ ልብ ይበሉ ይባላል። የመጣው ጭጭ አድርጎ ሳይገለኝ ድረሱልኝ። ቀበሌ ውስጥ ሲሆን ምን እኔ ስላከለ መጥፋት ተጠያቂ አይደለሁም። አከለ ለምን ጠፋ? ለምን እንደጠፋ አላውቅም። አከለ ምን ሆኖ ጠፋ? አላውቅም መርማሪ አላውቅም። አከለ ከመጥፋቱ ከአንድ ቀን በኋላ ሚስጥራዊ የሆነ ስልክ እያወራህ እንደነበረ የክትትልና የቁጥጥር የግምገማና መልሶ ማደራጀት ቡድኖቼ ጠቁሙ። አሎ እኔን ምን ያስጠብቃል? ረዲዮ አልኩህ እኮ። አዎ በቃ ረዲዮ በቃ። አይ ወንጀለኛ ማስረሻ ይሄ ነገር እኔ በተሰማራሁበት የሥራ ዘርፍ በተመደብኩበት ከተማ ምንም አይነት ወንጀል ጠረን ቢኖር አልሻም። በምንም አይነት ሁኔታ በወንጀል ጠረን ዳና ባይኔ በነሐሱ ማየት አልችልም። ባይኔ በብረቱ ማየት አልችልም። ፍየል ከነብር መዳፍ እንደማታመልጠው ሁሉ አንተም ከኔ አታመልጥም። አንተ ፍየል እንደው የሚያድነኝ ዘመድ ልጣ። ዝበል ማንም የሚያድንህ የለም። እንዳንተ አይነት ወንጀለኛ ነፍልፌ በመያዝ የራሱ ትልቅ ኩራት ነው የሚሰማኝ። ታውቃለህ? የምን ወንጀል? ኩራት ነው የሚሰማኝ። የምን ወንጀል? አይን በአይን ክህደት፣ ጆሮ በጆሮ ክህደት። አረ ምን አይነት ጉድ ነው የገጠመኝ! ዝበላት በጫማ ጥፊ እንዳልቆልፍ ዝም በል። አሁንስ ብትቆልፈኝ ይሻለኛል። ከቆለፍኩ በኋላ ማን ይከፍታል? ደግሞ ለበላይ አካል ወንጀለኛ እንደሆንክ ሳላረጋግጥ ከቆለፍኩ እኔም እኮ ኪሳራ ውስጥ ነው የምገባው።
ለአከለ መጥፋት ተጠያቂ አይደለሁም። ማስረሻ አቤት። አከለ ከመጥፋቱ ከአንድ ቀን በፊት 12 ሰዓት ላይ ከ31 ደቂቃ ላይ ምስጢራዊ የሆነ ስልክ እያወራ ነበር። አላወራም አይባልም፣ አውራ ይሆናል። አዎ ታዲያ የዛን ጊዜ ምን ረዶው እኮ አልኩህ እያልክ አልነበረ? አዎ ብያለሁ። ማስረሻ እኔ ይዋህ እኮ ነህ። አዎ አልከኝ እኮ። ታዲያ ምን አስለፋኝ? የዛን ጊዜ የበዓል ፍየል ስለነበር እኔ እስከመሄድ ከሚጠብቁ ብዬ ረዱት ብያቸዋለሁ። ምን ወይኔ አከለየ ያከለ ወይኔ የት ብዬ ልፈልግ አከለየ የት ብዬ ልፈልግ እንደው የት ብዬ ልፈልግ አከለየ ወይኔ እንደው ወይኔ ልፈልግ ከቶ እንደው ምን ውስጥ በፈልግ ይሻለኛል? ምንድነው ተቆልፎ? እሱ ተቆልፏል። አዎ ቁልፍ ነው። ወይኔ አከለየ ወይኔ አንድ እናቴ ማስታወሻ እስቲ መርማር ብናሳው የለም አከለ የለም። ወይኔ ማነሽ ቀለሚቱ? እሱ ውስጥ እሱ ውስጥ ኩባያው ማን አከለሽን እንዳትጠጪው። ተሳካ አይደለ? አንተ ስለማታውቁ ነው። አከለ እኮ ማለት ለኔ እህቴ ነው። እህቴ ማለት ነው። አንድ እናቴ ጣለችልኝ ማስታወሻ እህቴ ነው። እንዳክስትሳ እንዳክስትም እንዳጎትሳ እንዳጎትም ነው። እንዳክስትም እንዳጎትም ነው። ደግሞ እኮ ቢቆጭ እኔ አንጀቴን የሚበላኝ አከለየ ገና እኮ ሁለት ፍሬ ልጅ ነው። አያያያይ በዛ። አሁንስ በዛ። በጣም ተንዛዛ። የሞት አስመሰልሽው። ያው ነው ከመሞት አያንስም ለኔ ያው ነው። የፊትም የኋላም የግራም የቀኝም የመሀልም ጭምር ዋና መርማሪ አስማማ አስመላሽ ይባላል። አንተ ኃላፊነትን ስላልተወጣ ነው አከለ የጠፋው እያልሽ። ኧረ ጭራሽ አልወጣኝም። ጭራሽ አልወጣኝም። አሎ አከለ እንዴት ነህ? ለምን እንደጠፋ ምኑን እንደጠፋ እንዴት እንደጠፋ አጭር ማብራሪያ።